ዳግመኛ ካልተወለዳችሁ በቀር የእግዚአብሔር መንግሥት ሊያታዩ አትችሉም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ይህ ሐሳብ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ የሚገኝ ነው። ኒቆዲሞስ የሚባል የአይሁድ የምኵራብ አለቃና የሕግ መምህር የተባለው ልዩ ሥልጣን ያለው ሰው ይህ ሰው ኢየሱስ ክርስቶስን ሄዶ አገልግሎቱን ካደነቀ በኋላ ኢየሱስ ክርስቶስ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት ያለው ሊገባ ሳይሆን ሊያይ አይችልም። ሊገባ ሳይሆን ሊያይ አይችልም ነው። የእግዚአብሔር መንግሥት የምትታይ ነች። ኢየሱስ ክርስቶስ የእግዚአብሔር መንግሥት ሆኖ በምድር ላይ መጥቶ ሲያገለግል ነበረ። ነገር ግን ዳግመኛ ስላልተወለዱ ግን የእግዚአብሔር መንግሥት ማየት አልቻሉም። አብሯቸው ሆኖ እያገለገለ ኢየሱስ ማን ነው? እግዚአብሔር አብ ኢየሱስ ክርስቶስን እንዴት እንደላከው ኢየሱስ ለምን ዓላማ እንደመጣ እየተመላለሰ ኢየሱስ ክርስቶስ በዚህ ምድር ላይ እያለ ሊያዩ አልቻሉም። ስለዚህ የእግዚአብሔር መንግሥት ለማየት ኢየሱስ ክርስቶስ ያስቀመጠው አንደኛው እንዲህ አለ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ብሎ አስቀመጠ። ከውሃ መወለድ ቅዱስ ምስጢራት ተብሎ ይወሰዳል። ሁለተኛው ከመንፈስ መወለድ ኢየሱስ ክርስቶስን በማመን ዳግም መንፈሳዊ ልደት ያገኛል። ኢየሱስን ማመን ማለት ኢየሱስ ክርስቶስ የሞተው የተሰቀለው እንደገና ከሞት የተነሳው በእግዚአብሔር አብ ቀኝ የተቀመጠው ደግሞም የሚመጣው ለእኔ ነው ብሎ ማመን ነው እና ይህ የእግዚአብሔር መንግሥት ይህንን ያደረገ የእግዚአብሔር መንግሥት ወራሽ ይሆናል ይላል። ምን ያደረገ? በክርስቶስ ኢየሱስ ያመነ ቅዱሳት ምስጢራት አገልግሎት የወሰደ እና ያ ሰው የእግዚአብሔር መንግሥት ወራሽ ይሆናል ነው የሚለው። የዳነ ሰው የሚጠበቅበት ነገር አለ። ይህ ሰው የእግዚአብሔር መንግሥት ወራሽ ለመሆን ከሥጋና ከደም ፈቃድ ውጭ ለእግዚአብሔር ቃል መታዘዝ ይጠበቅበታል እና ዕውቀታችን የኛ የሚጠቅመን ለአንድ ዓላማ ነው። በእውቀት ለመዳን ሳይሆን የዳንበትን የእግዚአብሔርን ቅዱሳት ምስጢር የጸጋ ስጦታዎችን እነዚህን ተረድተን እግዚአብሔርን የምናመሰግንበት መንገድ እንጂ ዕውቀት የመዳኛ መንገድ አይደለም። ስለዚህ በዚህ ሰዓት እግዚአብሔር በክርስቶስ ኢየሱስ ያደረገውን ነገር ሊያዩ ያልቻሉት ዳግም ልደት ያላገኙ ናቸው። መልእክት አስተላልፋለሁ። ዳግም ልደት ልታገኙ በጌታ በኢየሱስ ክርስቶስ እመኑ። የእግዚአብሔርን መንግሥት ልታዩ። ተባረኩ።